ሰላም ህክመት ነኝ። ዛሬ የምንገኘው ከኤርፖርት በቅርብ ርቀት በምትገኘው ቦሌ ቡልቡላ ሜትሮ ግቢ ውስጥ ነው። ዛሬ ላይ የምንጎበኘው ባለ 2 እና ባለ 3 መኝታ በፍሎር አንድ አባወራ ብቻ የሚኖርበትን ነው። ተከተሉኝ። እንዳልኳችሁ በፍሎር አንድ አባወራ ብቻ ነው ያለው። ግራውንድ ላይ ፈርስት ፍሎር ማለት ነው። ባለ 2 መኝታ ነው የምናገኘው። እንደገባን ሰፊ ሳሎን ነው የምናገኘው ማለት ነው። እንደምታዩት እያለቀ ያለ ቤት ነው። እዚህ ጋር ማስተር ቤድሩማችን ነው። ማስተር ቤድሩማችን አጠገብ ደግሞ የራሱ የሆነ ባልከኒ ያለው ማለት ነው። እዚህ ጋር አሁን እንደምታዩት ባልከኒ ነው። እያንዳንዱ ማቴሪያል በራሱ በድርጅቱ ሲስተር ካምፓኒ የሚሰራ ነው ማለት ነው። 3F ፈርኒቸር የምታውቁት ከሆነ የሱ የሲስተር ካምፓኒ ነው። ይሄኛው ሁለተኛ ቤድሩማችን ነው ማለት ነው። ይሄኛው ደግሞ ኪችናችን ነው። እዚህ ጋር ገና ኪችኑ ገና አልተገጠመለትም፣ ግን እጅግ ሰፋፊ የሆነ ምንም የዲዛይን ችግር የሌለበት ኮለን ምናምን መሀል ላይ ያልቆመበት እጅግ በጣም የሚያምር ቤት ነው እንደምታዩት ማለት ነው። አሁን ያስጎበኘዋችሁ ባለ 2 መኝታ 105 ካሬ ነው። እንዳልኳችሁ በፍሎር አንድ አባወራ ብቻ ነው። መሀል ከተማ ላይ እንደዚህ አይነት የቤት እድል ማግኘት ትንሽ ከባድ ነው። በፍሎር አንድ ቤት አሁን እንደተለመደው ሪል ስቴት ላይ በፍሎር 4-5 አባወራ ነው የሚኖረው። እዚህ ላይ ግን እንዳልኳችሁ አንድ አባወራ ብቻ ነው። አሁን በመቀጠል ደግሞ ባለ 3 ቤድሩም 123 ካሬ ላይ ያረፈውን ነው የምናየው። ላይ እንደዚህ አይነት ቤት ማግኘት ትንሽ ሬር ነው። እንዳልኳችሁ G+3 ነው። በፍሎር አንድ አባወራ ብቻ ነው። ግቢው ደግሞ 60,000 ካሬ ላይ ነው ያረፈው። አሁን ባለ 3 ቤድሩሙ ላይ ደርሰናል። እንደገባ የምናገኘው ኪችናችን ነው። ኪችናችን እንደምታዩት እጅግ በጣም ሰፊ ነው። የራሱ የሆነ ቬንቲሌሽን ያለው ነው። ናቹራል የሆነ ቬንቲሌሽን አለው እንደምትመለከቱት ማለት ነው። የጫማ ማስቀመጫ ላውንደሪ ኤሪያ ይኖረናል ማለት ነው። ሳሎኑም ይሄው እንደምትመለከቱት እጅግ በጣም ሰፊ የራሱ የሆነ ቪው ያለው ቪውም በጣም ነው የሚያምረው። እዚህ ጋር የምታዩት እንዳለ ሰው የገባበት ቪላ ቤቶች ናቸው። ይሄኛው ደግሞ ሁለተኛ ማስተር ቤድሩማችን ነው። የራሱ የሆነ ባዝ አለው፣ ባልከኒም አለው። ባዙም በጣም ሰፊ ነው። ቅድም እንዳልኳችሁ የፊኒሺንግ ማቴሪያል አጠቃላይ በሲስተር ካምፓኒ የሜትሮ ሲስተር ካምፓኒ ነው እየተሰራ ያለው። ሜትሮ ማለት ስለ ሜትሮ ትንሽ ለመናገር ያክል ከ30 ዓመት በላይ ሴክተሩን የተቀላቀለ ነው። ሜትሮ ጣሪያ ያለው ከ12 በላይ ሲስተር ካምፓኒዎች አሉት። ሜትሮ ጣሪያ፣ ካንጋሮ ፎም የምንላቸው እንዳለ የራሱ ሲስተር ካምፓኒ ነው። እንዲሁም ደግሞ እዚህኛው ሳይት ላይ 30 ዓመት የሚቆይ ጋራንትድ የሆነ የጣሪያ ሜቢ ጣሪያችሁ ትንሽ ጉዳት ካለው 30 ዓመት የቆየው ሲስተር ካምፓኒው ጋራንትድ ነው ማለት ነው። ይሄኛው ሁለተኛ መኝታ ክፍላችን ነው። አሁን እንዳልኳችሁ ባለ 3 ቤድሩም 123 ካሬ ከቅድመ ክፍያ 30% ጀምሮ መክፈል ይቻላል። ሙሉ ለሚከፍል ደግሞ የራሱ የሆነ ዲስካውንት ይዞላችሁ መጥተዋል። በካሬ እዚህኛው ሳይት ላይ 125,400 ነው የሚሆነው ማለት ነው ፐር ካሬ።
እንዳልኳችሁ እዚህ ግቢ ውስጥ ቪላ ቤት፣ ታውን ሃውስ እንዲሁም ደግሞ አፓርትመንት ቤቶች ናቸው የሚገኙት። እንደምታዩት እጅግ በጣም ሰፊ የሆነ ኮምፓውንድ ነው። ከነዚህ ውስጥ አፓርትመንት፣ ቪላ ኦር ደግሞ ታውን ሃውስ የምትፈልጉ ደንበኞቻችን ደግሞ ኮንታክት ማድረጋችሁን እንዳትረሱ። እናመሰግናለን።